Hello everyone, Merry Christmas. And then this video is specifically for my own people, which is Ethiopian people, because I already said Merry Christmas in English, but this one is for my people. Hello everyone, እንዴት ናችሁ? ሰላም ናችሁ ወይ? ሀረግ ነኝ. I know nobody is seeing my video. Advertise ያደረኩ አይደለም, but even if it's one person, አንድ ሰው ማየት ከቻለ ራሱ ለኔ መልካም ነገር ነው። ከምንም ይሻላል። የኛ ክሪስማስ አልደረሰም by the way, ግን ያው ይደርሳል። ግን ሌላ ሀገር የምንኖር ዞሮ ኒው ይርም እየመጣ ነውና መልካም የገና በዓልና መልካም አዲስ አመት ይሁንላችሁ 2026 የኛ ገና ነው። ግን ያው since ውጭ ሀገር እስከምንኖር ድረስ ሁለቱንም ነው በአብዛኛው ሴሌብሬት የምናደርገው በተለይ ልጆች ያላችሁ ሰዎች እና መልካም የገና በዓልና መልካም አዲስ አመት ይሁንላችሁ። የሚመጣው መጪ አዲስ ዘመን 2026 የሰላም የፍቅር የመተሳሰብ የርህራሄ ጭምር ይሆንልን። ኦኬ አንድ ሁለት ቪዲዮዎችን አየሁኝና የሀበሻ ዩቲዩብ ላይ ማለት ነው በጣም ውስጤን ስለነካኝ በቃ እንቅልፍ ሁሉ አልወስድ ብሎኛልና just ሜሴጅ ልተው ብዬ ነው። እንደው ስለ እግዚአብሔር ኧረ እባካችሁ አንጨካከን። በጣም አዝኛለሁኝ። አንድ ታሪክ የቆየ ነው አሉኝ ዞሮ እና የሆነ ቻይና ሀገር የተፈረደባት ቤተሰቦቿ by the way በቃ ምንም አትበሉ ብለዋል። ይሄ የኔ ትልቅ ዩቲዩብ ስላልሆነ whatever አናውንስ እያደረኩ አይደለም። ታስጨክኑባላችሁ የበለጠ ነው ያለችው እህትየዋ ወጣ እና በጣም ውስጤን የነካኝ ምን አይነት እንቅልፍ ነው የሚወስዳት እንደዛ ያደረገችው ጓደኛዋ ምን አይነት እንቅልፍ ነው የሚወስዳት? ይሁሉ ዘመን እድሜዋን ቅርጥፍ አርጋ በላችባት። ኤኒዌይስ ፈራጅ እግዚአብሔር ነው፣ እኛ አንፈርድም። ግን ልቦና ይስጣት። ግን እኔ በስማም እንዴት ነው የምትኖረው ያለችው? አሁን የህሊና ረፍት ያገኛል እንዴ ሰው ላይ ክፋት ሰርቶ? አንድ እሱ ነው። ሁለተኛው ደግሞ አሁንም በቅርብ ያየሁት የሆነ ሸገር ኢንፎ የሚል ላይ ከኖርዌይ ነው መሰለኝ የተወሰደ የዲፖርት የተደረገ ሰው አየሁኝና እነሱ የሚያውቁት ታሪክ የለም። እርስ በርስ ካልተጨካከነ ሰው I don't think እነሱ ከሰማይ ወርደው አይደለም ኢንቨስቲጌት አድርገው ምናምን እንደዛ በብጣሽ ወረቀት ወደ ሀገር ቤት ዲፖርት የሚያደርጉትና እግዚአብሔር ነው የሚያውቀው ነው ወይስ ልብና ኩላሊትን የሚመረምር አምላክ ነውና ከምን ደረጃ like እዛ ሊደርስ ይችላል? ሊሆን የሚችለው የራሳችን ክፋት የራሱ ሰው ማለት የራስ የሀበሻ ክፋት ካልሆነ በስተቀር አረ ስለ እግዚአብሔር በእናታችሁ በጣም ያስጠላል። ሺህ ዓመት አንኖርም እና ሰው የራሱን ላይፍ መኖር አለበት። አንዱ ባንዱ ኑሮ ላይ ቀንቶ ተመቀኝቶ ምናምን የሚያገኘው ነገር አለ ወይ? የሚያተርፈው ነገር ቢኖርስ ምን ይጠቅመዋል? አይጠቅምም። ኤኒዌይስ መልካም አዲስ አመት ይሁንላችሁ። የእውነት በጣም ኢሞሽናል አድርጎኛልና እንቅልፍ ሁሉ ነስቶኛልና እንደኔ በቃ የሆነ ነገር ብዬ ልተንፈስና ይውጣልኝ ብዬ ነውና ውጭ ሀገር የምንኖር ሰዎች ክፋታችን ከጥግ በላይ ይሆናል። ለምን እንደሆነ አላውቅም። I don't know። ለዛ ነው ብዙ ጊዜ ሰዎች ዲስታንስ ሲያደርጉ ከራሳቸው ኮሚኒቲ ጋር ምናምን ባይቀላቀሉ አትፍረዱባቸው። ከነገሩ ጦምደሩ ነው የሚባለው እንደዛ ዲስታንስ ማድረግ በእውነት እኔ I don't know even የሆነ ኮሚኒቲ ቸርች ምናምን አካባቢ ስለ እግዚአብሔር ኤኒዌይስ ኢትስ ኦኬ። እኔ እንዲህ አይነት ኢሞሽናል ወሬ እንደዚህ ቶክሲክ የሆነ ነገር ማውራት ፈልጌ አይደለም፣ ግን በጣም አይምሮዬን በጣም ረፍት ነሳኝ። ይሄ ሁለቱ ታሪክ ደግሞ ባላየው ነው ያልኩትኝና በጣም ሁለቱም በተቀራራቢ ሰዓት ያዩዋቸው ታሪኮች ናቸው። እውነት እንቅልፍ ሁሉ እየነሳኝ በቃ የሆነ ናይትሜር ነው የሆነብኝ። ዋይ የሰው ልጅ ክፋት ለምንድን ነው እዚህ ጥግ ድረስ የሚደርሰው? ምንድን ነው የምንጠቀመው? ኤኒዌይስ ለሁላችንም ልቦና ይስጠን። ፈራጅ እግዚአብሔር ነው። ያ ሰው ግን ሲገፋ የእውነት የበለጠ እንደሚያድግ እግዚአብሔር የበለጠ እንደሚጎበኘው ማወቅ አለብንና አትክፉ ሰዎች ግድ የላችሁ።
የተገፋችሁም ሰዎች አትዘኑ፣ ለበጎ ነው። when one door is closed the other door is open always እና ለመልካም ነው። እኔ በጣም እውነት በጸሎቴ ሁሉ እያሰብኳቸው ሁለቱንም እቺም እዛ ቻይና ሀገሬታ አለች የተባለችው በእውነት በጣም ሰላም ይነሳኝ። በጣም የዚህም ሰውዬ እንደ ሴት እምባውን እንዲርግፍ አድርጎ ሲያለቅስ በጣም ነው የሚያሳዝነው። የፈለገ ክፋት ቢሰራ ምን ቢል በቀልም በበቀል አትመልሱት። ይሄ ነው በቃ ለላ ያሰብኩት። በራሴው ቋንቋ ልበለው ብዬ ነው። የእኛን ጉድ ለማን ይወራል? ኤኒዌይስ እግዚአብሔር ልቦና ይስጠን፣ መተሳሰብን መልካም ነገርን እንድናስብ ያድርገን። አይ ዶንት ኖ ወደ ቀድሞ ፍቅራችን ይመልሰን። አሜን። ሰላም ሁኑ በቃ።